አንተ አስማተኛ በረከታቸውን ልቀቅ። አሜን። አንተ መተተኛ ፋይናንሳቸውን ልቀቅ። አሜን አሜን። አንተ መርገም በረከታቸውን ልቀቅ። አሜን። አንድ ሰው ድንገት በመነሳቱ ምክንያት በሚኖርበት አካባቢ ድንገት የመነጋገሪያ ጉዳይ ይሆናል። ምግብ ቤቱ ስላንተ ያወራል። ቡና የሚጠጡ ሰዎች ስላንተ ያወራል። ጸሎት ህብረቱ ስላንተ ያወራል። 10 እና 5 ሆነው የተቀመጡ ሰዎች ስላንተ ያነሳል። እግዚአብሔር ድንገት ያነሳሃል። የመነጋገሪያ ርዕስ ትሆናለህ። አዎ አንተ ነህ ይለኛል እግዚአብሔር። ያንተ በረከት የተመታበት ምክንያት የመጀመሪያው ከቤተሰቦች መካከል የሚወረወር የአምልኮ መንፈስ ነው። ሁለተኛው ደግሞ አብሮ ከሚሰሩት መካከል በአንድ ሰው አማካኝነት የተደረገ የድግምት መንፈስ ነው። ካንተ ብር ተበድሮ በተበደረው ብር ላይ ያስደገመ ሰው ያለ። አዎ እውነት ነው። ምልክቱን ነው የምነግርህ። ካንተ ተበድሮ በወሰደው ገንዘብ ላይ ይሄ ሰው ያሰረውን ድግምት ዛሬ አፍርሻለዋል። አሜን አሜን። ልክ ይሄ ሰው ካንተ ገንዘቡን ከወሰደበት ጊዜ ጀምሮ ያንተ ነገር እየወረደ እውነት ነው። እውነት ወረደ። 10,000 ብር ስጠኝ አለኝ፣ ለመነኝ። 10,000 ብሩን ሰጠው። ከዛ በኋላ በቃ ኑሮዬ ወደ ታች ነው፣ ወደ ላይ የሚባል የለም። በእውነት አየሁ እኮ አይቼ ነው የምናገረው። ስለዚህ የመጀመሪያው ያንተን ነገር የሚያጠቃው የሚመጣው ከዚህ ሰው በኩል ነው። ሁለተኛው ከአባት በኩል ነው። በአባት በኩል የሚመጣው የመንፈስ አሰራር ለዘመናት የቆየ ደም ሲጠጣ ሲገበርለት የቆየ መንፈስ ነው። አባትን መጨረሻ ላይ አይኑን አጥፍቶ አልጋ ላይ ለመጣል እየታገለ ነው ይሄ መንፈስ።